እኔ አላውቅም፣ ግን ሰዎች የነገሩኝ በትን የሚል ነው የተደረገብህ። በደብተራ መተት ተብሎ ደንበኞችን በትን፣ ሰራተኞችን በትን፣ ትዳር በትን፣ ገንዘብን በትን ተብሎ ነው የተደረገብህ። ይህንን የተናገረው መንፈሱ ብለዋል። እኔም ከዛ ጊዜ ወዲህ ባገኘው ጸበል እየተጠመኩኝ ነው። እግዚአብሔር መራቅ በረከትን ያሳጣል። እኔ ልመላለስ እንጂ ከልብ በቃ እግዚአብሔርን አላገኘሁትም። ተወልጄ ያደግኩት ቦሌ ሚካኤል ልዩ ስሙ ታክሲ ተራ የሚባለው አካባቢ ነው እና የተወለድኩት ከድሃ ቤተሰብ ስለተወለድኩኝ ራሴንና ቤተሰቦቼን ለመርዳት ስል ሊስትሮ መስራት ጀመርኩኝ። ከአንደኛ ክፍል እስከ 5ኛ ክፍል ሊስትሮ እየሰራሁኝ ነው የተማርኩት። ከዛ ከ6ኛ ክፍል እስከ 12ኛ ክፍል ደግሞ ጫማ በማደስ ከዛ ከ12ኛ ክፍል በኋላ ደግሞ ያችን ሊስትሮ የምሰራባትን ቦታ አስፋፍቼ የንግድ ስራ ውስጥና ቁብ መሰብሰብ ስራ ውስጥ ገብቼ በዛ ስራ ውስጥ ነበር። ስራን ሳልንቅ ሳልመርጥ ዝቅ ብዬ በመስራት ነበረ ወደዛ ደረጃ የደረስኩት። ሙያውን በቃ ችግር ነው ያስተማረኝ። ችግር ራሱ ወደ መፍትሄ ያመጣልና በዛ መንገድ ችግር ነው ያስተማረኝ። መመገብ፣ የአባቴ ገቢ እንግዲህ ወደ 5 ልጆች ነን ያለነው። ህንፃ ኮንስትራክሽን ውስጥ 108 ብር ነው ገቢው። በዛ ሁላችንንም ማስተዳደር ስላልቻለ 108 ብር ይከፈለው ስለነበረ አባቴን ለማገዝ እናቴን ለማገዝ ብዬ ነው ወደዛ ስራ ውስጥ የገባሁትና ትምህርቴን ላለማቋረጥ። ማጣት ያጨቃጭቃል። የእነሱን ደግሞ ችግር ለመቅረፍ ብዬ ነው እኔም ስራ ዝቅ ብዬ መስራት የጀመርኩ። ከቤተሰብ ችግር አይበልጥምና ያው ቤተሰብን ማገዝ ስለሚያስፈልግ ለዛ ነው በልጅነቴ ስራ የጀመርኩ። አሁን እንዳልኩ በእኔ ጤና መቃወስ ምክንያት ተለያይተናል። አሁን ደግሞ ለመታረቅ ከፍተኛ ጥረት እያደረግን ነው። በዓለም ላይ በጣም ሰዎችን ከሚጎዱ ነገሮች በጣም አደገኛው ትዳርን መፍታት ነው። ማንም ሰው ቢሆን ትዳሩን መፍታት የለበትም። እኔም ቢሆን ነገሮች እግዚአብሔር ረድተውኝ ቢስተካከሉ ሌላ ትዳር አላስብም። ባለቤቴንና ልጆቼን መመለስ ነው የምፈልገው። እግዚአብሔር ሕይወቴን ቢያስተካክልልኝና ትዳር በረከት ነው። በሀብቴም በንብረቴም ምንም እምልህ በልጆችም እና እኛ መውለድ ሁሉ እምቢ ብሎን ሰው ሁሉ ፍታት ሲለኝ በታሪክ አላደርገውም። እሷም በጣም መልካም ሰው ነች። አሁንም ቢሆን የምናገረው ማለት ነው እኔ ከምንም ነገር በላይ በጣም 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 መልካም ሰው ነች። ስለ እውነት የምነግረው ማለት ነው። እና እሷ ራሱ ከሌላ ሰው ወልዳ አምጣ ብላ ያለች መልካም ሴት ነች። እና እግዚአብሔር እናንተም ጸሎት አድርጉልኝ፣ ትዳር ልጆችን ይመልስልህ በሉ። ሌሎች ወጣቶችን ትዳራቸውን እንዳትፈቱ። እኔ ዛሬም ድረስ ከራሴ ባህሪ የሚያስደስተኝ ሌሎች ሰዎች ምስክርነት ቢሰጡ ደስ የሚለኝ ከልጅነት ጀምሮ አልጠጣም፣ አላጨስም፣ አልቅምም። እናንተን በዋሻውን እግዚአብሔር ልብና ኩላሊትን ይመረምራል በታሪክ ዛሬም እንኳን የሁሉ ፈተና ደርሶብኝ እዛ ነገር ውስጥ አልገባውም እና በምንም ተአምር የባህሪ ለውጥ አላመጣውም። ምን አላልኩም። ግን ከ2012 ጀምሮ በቃ እኔ ምን እንደሆነ አላውቅም። ልቤን ይጨንቀኛል፣ አእምሮዬን ይጨንቀኛል፣ ገንዘብ አይበረክትልኝም፣ ደንበኛም እየሸሸኝ ሄደ። ሁልጊዜ ግን ምንድን ነው እየጠራው ሁሉ አናግራቸዋለሁ። በቂ ያልሆነ ምክንያት ይሰጡኛል። በቃ ሌላ ቦታ እንደዚህ የተሻለ አግኝተናል፣ እንደዚህ ሆኗል እያለ ነው ደንበኛም ሀብትም ንብረትም እያጣው። እኔ ግን ተስፋ አልቆርጥም። በየገዳማቱ በየእንትኑ እየዞርኩኝ እግዚአብሔርን እማጸናለሁ። እንግዲህ የኢዮብ አምላክ ይረዳኛል ብዬ ነው የማስበው። በዛን ጊዜ አንደኛው ቤት 4,500,000 የተገዛ ነው የነበረው። አንደኛው ቤት 2,100,000 የተገዛ ነው የነበረው። ምንም አሁን ወደ አእምሮዬ ስመለስ ሁሉ ነገር ምን እንደሆነ ራሱ ግራ ነው የሚገባኝ። በመሀል እንዳልኩ ቆቡን ከፍል የነበረው በቼክ ነው የነበረውና እኔ ሰሚነሽ ኪዳነ ምሕረት በነበርኩበት ጊዜ ለነሐሴ 13 የጻፍኩለት ሰው በዕለቱ ቼክ አስመትቶብኝ ታሰርኩኝ። ከዛ በኋላ ሌሎች ቁብ ያልወሰዱ ሰዎች ደግሞ ገንዘባችን ይከፈለን በሚል እያስጨነቁ ያው ቤቱ ተሸጠ ተባለ የሚል ነውና ባለቤቴም ለፍቺ እየዳረጋት የምልህን አትሰማም በሚል
እንትን እያለች ነውና ዛሬ እሷ የኔን ሸክም ተሸክማ ልጆቼን ይዛ እኔ በከፍተኛ ጸጸት ውስጥ ነው ያለሁትና በምንም ታምር አላውቀውም እግዚአብሔር በሚያውቀው ማለት ነው። አሁን ወደ ልቦናዬ ስመለስም ደጋግሜ ባስበው ግራ ነው የገባኝ እና ህዝበ ክርስቲያኑ በሙሉ ይጸልይልኝ ብዬ ነው። ዶልፊን መኪና ነበረኝ፣ ዶልፊን ሚኒባስ ተማሪ ሰርቪስ እሰራበታለሁ። ጠዋት ልጆቼን ትምህርት ቤት አድርሼ ከዛ ደግሞ ስራ ቦታ ይዤ እሄዳለሁ። ከመርካቶ ቃመጣበት የነበረ ነው። አንደኛው ኮሮላ መኪና ነው፣ አንደኛው ደግሞ ገዝቼው ስም ሳላዞር ዴክስ የቀባ ነው የነበሩት። እስር ቤት ህይወት ያው ከባድ ነው ማለት መብቶችን በሙሉ ታጣለ፣ እንደ ልብህ አትንቀሳቀስም፣ ምን አትልም። በጣም ከባድ ነው የነበረው። እኔ ግን በአጋጣሚ እዛ በነበርኩበት ጊዜ እስረኛው ሚካኤል የሚባል ታቦት ነበር። በቃ እዛ ገብቼ እየተማጸንኩ ምን እያልኩኝ ነው ብዙ መከራ ያሳለፍኩትና እስር ቤት ከባድ ነው። እዛ ህጎቹ ጥብቅ ናቸው ማለት በቤተክርስቲያን ስርዓት። አሁን እዛ ግቢ ውስጥ ሲገባ ምናምን ጫማው ልቀህ ነው፣ የጸበል ስርዓቱ ጥብቅ ነው እኔ ባየሁት ማለት ነው። እና ያንን አክብረህ መማፀን ነው እንግዲህ። እመቤታችን ያው ለሁሉም ሰው መልስ ትስጥ ነው የምለው። አይኑን ከልሎት ብዙም እንትን አይልም ነበረና አይኑ በርቶለት ሲመሰክር አይቻልም። እኔ በነበር ሽንት ቤትም ሲሄድ ሰዎች የሚወስዱት ምናምን የነበር ከዛ ማየት ቻለ። ምን ብሎ ነው መንፈሱ የጨው ሰዎች የነገሩ? ከአንተ እንኳ አላውቅም ብለሃል። እኔ አላውቅም፣ ግን ሰዎች የነገሩ በትን የሚል ነው የተደረገብህ። በደብተራ መተት ተብሎ ደንበኞችን በትን፣ ሰራተኞችን በትን፣ ትዳር በትን፣ ገንዘብን በትን ተብሎ ነው የተደረገብህ። ይህንን የተናገረው መንፈሱ ብለዋል። እኔም ከዛ ጊዜ ወዲህ ባገኘው ጸበል እየተጠመኩኝ ነው። ሁለቱም ላይ ነው የሚይዘኝ፣ አእምሮዬንና ልቤን ነው የሚይዘኝ። ያየሁት ነገር በሙሉ ያስፈራኛል፣ ያስጨንቀኛል ሁሉ ነገርና ተስፋ እንድትቆርጥ ራስን አጥፋ የሚል ስሜት አለ። ያ ሲሆን በቃ ጸሎት አደርጋለሁ። አባታችን ሆይና ሰላም ለኪን ደግማለሁ ይጠፋል። ከዛ በኋላ ደግሞ ቀለል ይለኛል። አልተሳሳትኩም አትልም። የምትሳሳታቸውን እኔ ስራዬን አምላክ ያርገው ነበር። በቃ ሰው በስራ ብቻ ይቀየራል ብዬ ምን ብዬ እግዚአብሔርን አሳዝኜ ነበር። ሰንበትን ሽሬ ነበር። ስለዚህ እንደሱ አላደረኩ። በቃ ራስን አጥፋ። አሁን ብቻዬንም አይደል ያለው። በቃ ራስን አጥፋ፣ አንተ የምትጠቅም ሰው አይደለም፣ ወደ እግዚአብሔር ብትሄድ ይሻላል የሚል ስሜት። ነገ አንተ ተመልሰህ ሰው አትሆንም። ልቤም አእምሮዬም ላይ የሚነግረኝ እንደዛ ነው። እኔ ደግሞ ምንም እታገልና ደግሞ እንዳልኩ ጸሎት አደርግና ከኪሴ ውዳሴ ማርያም አለይም አሁንም ይዤዋለሁ። ጸሎት አደርግና አንተ አታሸንፍም፣ የእግዚአብሔር ኃይል ያሸንፋል፣ የድንግል ማርያም ልጅ ይችላል፣ አንተ በእኔ ላይ ስልጣን የለም እያልኩ እታገላለሁ። ግን ከባድ ነው አይደል? ከባድ ነው። ንስሐ አባቴንም ቶሎ አገኛለሁ። ድሮ አታገኛቸው ነበር? በፊት በ19 የገብርኤል ቀን ስራ ስለማልሰራ ያኔ ብቻ በጣም በዚህ አጋጣሚ ማመስገን የምፈልገው ንስሐ አባቴ ነው። ማን ነው የሚባሉት? መርጌታ ተከስተ ካሳሁን ይባላሉ እና የአራብሳ አዌና ልደታ ለማርያም ቤተክርስቲያን ስራ አስኪያጅ ናቸው። ማንም በሳቸው ልጅ ልክ ወላጅ የወለደ አባት እንኳን አይከታተልም ምን አይልምና በዚህ አጋጣሚ እሳቸውን አመሰግናለሁ። ሁሉንም አባቶች እንደሳቸው ያርግልን ብዬ መልእክትም አስተላልፋለሁ። የኔ ነገር ያስጨንቃቸዋል። እስር ቤት ሆኜ ራሱ በየወሩ እየመጡ ንስሐዬን ይቀበሉኝ ነበር እና ታላቅ አባት ናቸው። እግዚአብሔር በቃ እሳቸው ሲመጡ ደስታ ይሰማኛል። ለምን ውስጥ የደበኩትን ነገር በሙሉ ስነግራቸው ለእኔ ይቀለኛልና ንስሐ አባት ትልቅ ዋጋ አለው። እሳቸው በቃ በርታ፣ ጠንክር፣ ጸልይ፣ መጽሐፍ ቅዱስን አንብብ፣ ከኢዮብ የባሰ የተፈተነ የለም፣ ስለዚህ ነገ ሌላ ቀን ነው፣ ተስፋ አትቁረጥ፣ ሰው ታስሮ አይቀርም፣ ትፈታለህ እያሉ እስር ቤት ራሱ ያጽናኑኝ ነበር። አሁንም ከጎን ያልተለዩ ከነ ባለቤታቸው ከነ ልጆቻቸው። እግዚአብሔር መራቅ በረከትን ያሳጣል። እኔ ልመላለስ እንጂ ከልብ በቃ እግዚአብሔርን አላገኘሁትም ብዬ ነው ጸጸት አሁን ድረስ የሚያስቸግረኝ። የማስተዋል መጉደል። ወደፊት ከችግር ለመውጣት መጀመሪያ የነበረብን ድክመት ነቅሰን ማውጣት ያስፈልጋልና ሁላችንም ክቡር ዳዊት ምንድን ያለው መጽሐፍ ቅዱስ ነው ደጋግሜ ሳን ወደ ስቀላ ብቻ ነው ወደ ስራ ብቻ ወደ ስቀላ ብቻ ነው የምታተኩረውና እስር ቤት ስትሆን ትልቁ እድልህ የማንበብ እድል አለ። ላይብረሪ አለ እንዳልኩ፣ ቤተክርስቲያን አለና
እኔ ደጋግሜ ያነበብኩት የኢዮብን ታሪክ ነው። አሁን ለእኔ የተሰጠኝ ተወስቶብኛል፣ የኢዮብ አምላክ ይመለስልኝ ብዬ ስለማስብ እንደዛና ክቡር ዳዊት ለእኔስ ወደ እግዚአብሔር መቅረብ ይሻለኛል ስላለ ከዚህ በኋላም ወደፊትም ከእግዚአብሔር ጋር ተጣብቄ ለመኖር ስታገኘው ብዙ ሰው ይከባል። አሁን ያለው ባህልም ከገጠመኝም ነገር ያየሁት ስታጣ ደግሞ ማንም ሰው አይቀርብም እና የተናገርከው ነገር ትክክል። አግኝቶ ማጣት ከባድ፣ ስታጣ ማንም ሰው ዞር ብሎ ያይ። በቃ በጣም አንገት ያስደፋል፣ ከባድ ነው። ግን ከእግዚአብሔር ጋር አሻገረዋለሁ ብዬ ነው የማስበው። የድሮ ጓደኞች የሉም፣ ሀብቱ የለም፣ በነበረኝ ጊዜ ሳግዛቸው የነበሩኝ ሰዎች የሉም። ሌሎች ሰዎች ቢናገሩ ይሻላል እንጂ ይህን ሰራው ይህን አደረጉ አልልም። ለምሳሌ በነበረኝ ጊዜም ያን ያህል ትምክተኛ ምናምን ሰው አልነበርኩም። ግን ምን አደርግ ነበረ መሰለ፣ እንዳልኩ የሰዎች ማግኘት ደስታ ስለሚሰጠኝ ለምሳሌ ለአዲስ ዓመት፣ ለገና፣ ለፋሲካ እግር ኳስ ውድድር አዘጋጅና ጻድቁ አቡነ ጎርጎርዮስ የሚባል ቤተክርስቲያን እዛ ወገን ዘመድ የሌላቸው ሰዎች ለበዓል አስተዋሽ የሌላቸው በሬ አርጄ አሰርቼ አበላ ነበር። እንደገና የመጀመሪያ የተማርኩት አየር አምባ ትምህርት ቤት ነው ብያለሁ። እዛ መንግስት ምገባ ከመጀመሩ በፊት የሚርባቸው ልጆች ባዶ ምሳቃ ይዘው የሚመጡ የነበሩ ልጆችን ከቁብተኞቼ በማስተባበር እነሱን ሁሉ ደግፍ ነበር። የዛ ሁሉ ምስክር ወረቀት ነበረ። ሲኖርህ በቃ ሁሌ ረጂ የምትሆን አንተ ተረጂ የምትሆን በታሪክ አይመስልም። በቃ ሁሌ ትሰጣለህ፣ ሁሌ ፕላን ታደርጋለህ፣ ከዚህ የተሻለ ሰዎችን አግዛለሁ ትላለህ ምናምን ነገርና በታሪክ ከፍ ላለው ነው እንጂ እንደዚህ አጥቼ ለምመገበው እኔ አሁን ላታምኑ ትችላላችሁ። ካገኘው እመገባለሁ፣ ካላገኘው ጸበል ጠጥቼ ተኛለሁ። ላታምኑ ትችላላችሁ። ልብና ኩላሊትን እግዚአብሔር ይመረምራል። ግን እንዳልከው እግዚአብሔር ወፎችን የሚመግብ አምላክ የሆነ ሰው ይጥልልሃል። በቃ የሆነ ሰው ይጥልልሃል፣ ትመገባለህ። በቃ በአጋጣሚ ውሃ ሽንት ለመጠቀም ገብቼ ምሳ ካልጋበዝኩ ብሎ የጋበዘኝ ሰው አለ። ታውቀዋለህ? አውቀዋለሁ። እሺ በቃ ያ መቼም አትረሳው። ገብቶሃል? ምን ተሰማ? በቃ እግዚአብሔርን ኃያልነት ነው የሚሰማህና እግዚአብሔር ይችላል ብዬ እንደገና ደግሞ ነገ ያሻግረኝ። ዛሬ ምግብ የሰጠኝ ሰው ነገ እንደ ኢዮብ ንብረቴን፣ ሀብቴን፣ ትዳሬን ይመልሳል ብዬ ተስፋ አደረግኩኝ። ማለት ለምንድን ነው እንደዚህ እስከምራብ ድረስ እግዚአብሔር የሚፈትነኝ ብለህ እንደገና ደግሞ አንተ እግዚአብሔር አምላክን ትፈታተናል። ከሰዎች የበለጠ ኃጢአት ሰርቼ ነው ወይ ከዚህ ሁሉ ሰው መርጦ የኔን ስም፣ ዝና፣ ክብር፣ ሀብት፣ ንብረት የወሰደብኝ ብለህ ደግሞ እግዚአብሔርን ትፈታተናለህ፣ ራስንም ትፈታተናለህ። ከባድ በጣም ከባድ ነው ከምልህ በላይ። ማለት ረሃብን ቃል አይገልጽም። የምር ነው። ለምን ካልደረሰብህ አታውቀውም። እንደነገርኩ በቀን 123 ልጅ ምናምን መመገብ ሰው የነበርኩ ሰው ነኝ፣ 2 ትምህርት ቤቶች ላይ ማለት ነው። ያ ሁሉ ግን ለራስህ አተህ ስትራብ ምን ስትል ትርጉሙ አይገባም። ቅድም አንተም እንዳልከው ሰዎች ራበኝ ሲሉ እንትን አትልምና አትረዳም። ይሄ ሰርቶ አይበላም ወይ ምናምን ትላለህ። ሲደርስብን ችግሩን የምታውቀው የምትረዳውና እሺ እኔ እግዚአብሔር ወዶና ፈቅዶ መስጠት ያስደስታል። ለተቸገረ ሰው ማድረግ ያስደስታል። እኔ ብዙ ሀብት ንብረት የነበረኝ ሰው ነኝ። አግኝቼ አጥቻለሁ። አሁን ቀና ልብ ያላቸው ኢትዮጵያኖች በሀገር ውስጥም በውጭም ያሉ ቢያግዙኝ መልሼ ሰርቼ ተቋቁሜ ሰራተኞችን ቀጥሬ ጥሩ ደረጃ ደርሼ መልሼ ደግሞ ከኔ እንደኔ የተቸገሩ ሰዎችን ለማገዝ ነው በቃ እቅዴ። በሞት እግዚአብሔር ወደ ራሱ እስከጠራኝ ድረስ ስራ ነው። እኔ እንዳልኩ ስራ በጣም ወዳለሁ። ሰርቼ አግኝቼ አስራት በኩራቴን እየከፈልኩ ንስሐ እየገባው ከእግዚአብሔር ጋር ተጣብቄ ለመኖር ለመስራት ለማግኘት አግኝቼ ደግሞ የተቸገሩ ሰዎችን ለማገዝ ነው እቅዴ። በእግዚአብሔር በምንም ተአምር ተስፋ አልቆርጥም። እግዚአብሔር ይችላል፣ ያሻግረኛል ብዬ አስባለሁ። እንደገና በዚሁ አጋጣሚ እንዳው መልእክት እንዳስተላልፍ የምትፈቅድልኝ ከሆነ እድሜ 49 ነው ብያለሁ። በህይወት አጋጣሚ በስራ የበደልኳቸው ያሳዘንኳቸው ሰዎች ሰው ስለሆንኩኝ
ይኖራሉና እነሱንም ባለቤቴንም ልጆቼንም ይቅርታ ለመጠየቅ ነው። ለምን በዚህ በጾም ጊዜ የበደልከውን ይቅር በል ስለሚል የበደልኳቸው ያሳዘንኳቸውን ሰዎች ይቅርታ ጠይቄ የሚችሉትን ደግፈውኝ ሰርቼ ያሉብኝን ችግሮች በሙሉ አስተካክዬ ሰርቼ ሌሎችን ሰዎች ማገዝ ነው የምፈልገው። አሁንም ቢሆን እኔ ባለቤቴንም ልጆቼንም በቃ በእግዚአብሔር ስም ይቅርታ ተሳስቻለሁ። ያጋጠመኝ ችግር ከባድ ስለነበር አሳዝኜሻለሁ። ምክሮችሽን አልሰማውም። ቅድም እንደነገርኩ ከወንዶች ይልቅ ሴቶች በጣም አርቆ አስተዋዮች ናቸው። ስለዚህ ምክርሽን አልሰማውም። በድዬሻለሁ፣ አሳዝኜሻለሁ። ብቻሽን የተሸከምሽውን ሸክም ነገሮች ተስተካክለውልኝ በጋራ ልጆቻችንን እናሳድግ ነው የምላት። እሷ እንደው የምትሰራው ምንም እየሰራች በከፍተኛ ችግር ውስጥ ነው ያለችው። እንደምሰማው ምን እንደምለውና ልጆቿን ከባድ ነው፣ በቃ ከባድ ነው። ከባድ ችግር ውስጥ ሆና ነው እንትን የምትለውና ይማራሉ ልጆቹ ለጊዜው እየተማሩ ነው። ስንተኛ ክፍል ናቸው? ወንዱ ልጄ 9ኛ ክፍል ነው። ሴቷ ልጄ 7ኛ ክፍል ነው። ለእነሱስ ምን የምትላቸው? እነሱንም በቃ ይቅርታ ነው የምጠይቃቸው እና በትምህርታቸው በመንፈሳዊ ሕይወታቸው ጠንክረው እንዲገኙልኝ አደራ ነው ማስተላልፈው። እዚህ አንተ ቦታ ላይ እንድገኝ ያደረጉኝን ሰዎች እዛ ቦሌ ሚካኤል ደግሞ እኔ ተመልሼ እንድቋቋም እያገዙኝ ያሉትን ሰዎች በሙሉ ከልብ አመሰግናለሁ። የአንተ አምላክ ረድቶኝ ወደ ቀደመው ክብሬ ተመልሼ ሌሎች ሰዎችን የማግዝ ያድርገኝ። ሁላችሁንም ክፉ አይንካችሁ። የኢትዮጵያን ሕዝብ በእድሜ በጤና ይጠብቅልኝ። ሀገራችን ኢትዮጵያን ሰላም ያደርግልን። እግዚአብሔር ይስጥልኝ። ለሁሉም በጾሙ በረከት የምናገኝበት ሙስሊሙም ክርስቲያኑም በረከት የምናገኝበት ጾም ያደርግልን። እኔን ከወደቅኩበት አንሱኝ፣ ላስቸግራችሁ አግዙኝ። ሰው ሆኜ ደግሞ ውለታችሁን መልሳለሁ። አመሰግናለሁ። እግዚአብሔር ይስጥልኝ።